ጤና ይስጥልን ልጆቻችን። ዛሬ ደግሞ በዘኪዮስ የጥያቄና መልስ ዝግጅታችን አጠቃላይ ዕውቀትን የምታገኙባቸውን በርከት ያሉ ጥያቄዎችን አዘጋጅተንላችኋል። እንደተለመደው ፈጠን ብላችሁ በመመለስና ከጥያቄዎቹም ትምህርት በመቅሰም እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት በቁጥር ስንት ናቸው? 12 ካላችሁ በትክክል መልሳችኋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው ማን ነው? መቼ? መንፈስ ቅዱስ በርግብ አምሳል ሆኖ ወልድ ወደ ምድር መጥቶ አብ ከሰማይ ሆኖ። ወልድ ወይም ወልደ እግዚአብሔር ወደ ምድር መጥቶ ካላችሁ ትክክል ናችሁ። ውዳሴ ማርያምን የደረሰው አባት ማን ነው? አባ ኤፍሬም ሶርያዊ ካላችሁ ትክክል ናችሁ። ከሚከተሉት መካከል የእግዚአብሔር ስም ያልሆነው የትኛው ነው? ኤልሻዳይ፣ አዶናይ፣ ተዋናይ። ተዋናይ ካላችሁ ልክ ናችሁ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። አዶናይ ማለት ደግሞ ጌታዬ፣ ጌቶች ማለት ነው። እነዚህ የእግዚአብሔር ስሞች ናቸው። ተዋናይ ግን አይደለም። በቅድስት ቤተክርስቲያናችን ቀኖና መሰረት ስንት የአዋጅ ወይም ዋና ዋና አጽዋማት አሉ? 7 ያላችሁ ሁሉ ትክክል ናችሁ። እነዚህም ጾመ ነነዌ፣ አብይ ጾም፣ ጾመ ድህነት ወይም ዓርብና ረቡዕ፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ፍልሰታና ጾመ ጋድ ናቸው። እኒህ በምስሉ ላይ የምትመለከቷቸው ቅዱስ አባት ማን ናቸው? አቡነ ገብረ መንፈስ ቅዱስ ካላችሁ ትክክል ናችሁ። ሁለቱ የመጽሐፍ ቅዱስ ዋና ዋና ክፍሎች ምንና ምን ይባላሉ? ብሉይ ኪዳንና ሐዲስ ኪዳን፣ መዝሙረ ዳዊትና ቅዱስ ወንጌል፣ ፍትሐ ነገሥትና ክብረ ነገሥት። ብሉይ ኪዳንና ሐዲስ ኪዳን ካላችሁ ትክክል ናችሁ። ዋነኞቹ የመላእክት አለቆች ወይም አበይት ሊቃነ መላእክት የሚባሉት በቁጥር ስንት ናቸው? 7 ካላችሁ ትክክል ናችሁ። እነሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሱራኤል፣ ቅዱስ ሰዳካኤል፣ ቅዱስ ሰላታኤል እና ቅዱስ አናንኤል ናቸው። እስቲ አሁን ደግሞ ከሚከተሉት ውስጥ ልዩ ሆነውን አውጡ። ቅዱስ ጊዮርጊስ፣ ቅዱስ ኡራኤል ወይስ ቅዱስ ገብርኤል? ቅዱስ ጊዮርጊስ። ምክንያቱም ቅዱስ ኡራኤልና ቅዱስ ገብርኤል ከመላእክት ወገን ሲሆኑ ቅዱስ ጊዮርጊስ ደግሞ ከሰማዕታት ወገን ነው። ጻድቃን በምን ኃጥአንስ በምን ይመሰላሉ? በበግና በፍየል ካላችሁ ልክ ናችሁ። ጻድቃን በበግ ኃጥአን ደግሞ በፍየል ይመሰላሉ። በቅድስት ቤተክርስቲያናችን ቀኖና መሰረት ስንት የቅዳሴ ድርሰቶች አሉ? 14፣ 5 ወይስ 18? 14 ካላችሁ በትክክል መልሳችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በየትኛው ወንዝ ነው?
በዮርዳኖስ። በሐዲስ ኪዳን የመጀመሪያው ሰማዕትና ሊቀ ዲያቆናት ማን ይባላል? ቅዱስ እስጢፋኖስ ካላችሁ በትክክል መልሳችኋል። ቅዱስ ገብርኤል ከእሳት ያወጣቸው ሦስቱ ሕፃናት እነማን ናቸው? ሲድራቅ ሚሳቅና አብደናጎ፣ አቤል ቃየንና ሮቤል፣ ሳሙኤል ዳንኤልና ናትናኤል። ሲድራቅ ሚሳቅና አብደናጎ ወይም በሌላ ስማቸው አናንያ፣ አዛሪያና ሚሳኤል። ከሚከተሉት ውስጥ ልበ አምላክ ተብሎ የተጠራው ማን ነው? ቅዱስ ዳዊት ካላችሁ ትክክል ናችሁ። ሦስቱ የቅዱስ ያሬድ የዜማ ስልቶች የሚባሉት የትኞቹ ናቸው? ቸብቸቦ፣ ንስሐና ወረብ፣ ዝማሬ፣ መዋሥዕትና ማህሌት፣ ግዕዝ፣ ዕዝልና አራራይ። ግዕዝ፣ ዕዝልና አራራይ ካላችሁ ትክክል ናችሁ። ከአምስቱ አዕማደ ምስጢራት መካከል የእግዚአብሔር ልጅነትን የምናገኝበት ምስጢር የትኛው ነው? ምስጢረ ጥምቀት ካላችሁ ትክክል ናችሁ። ለመሆኑ አንድ ሱባኤ የምንለው ስንት ቀንን ነው? 7። ይገርማችኋል። በእግዚአብሔር አንድ ቀን ማለት 1000 ዓመት ነው። አንድ ቀን የኖረ ግን የለም። ነገር ግን በመጽሐፍ ቅዱስ ውስጥ ረጅሙን ዕድሜ የኖረው ሰው ማን ይመስላችኋል? ማቱሳላ ይባላል። 969 ዓመት ኖሯል። በምስሉ ላይ የምትመለከቱት ንዋየ ቅዱስ ምን ተብሎ ይጠራል? ጽናህ ካላችሁ ትክክል ናችሁ። ካህናት አባቶቻችን ዕጣኑን የሚያጥኑበት ባለብዙ ምስጢር ንዋየ ቅዱስ ነው። መቼም እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ የተሳለውን ስዕል ሁላችሁም ታውቁታላችሁ። ምስለ ፍቁር ወልዳ ይባላል። ለመሆኑ ለመጀመሪያ ጊዜ እመቤታችን የቅድስት ድንግል ማርያምን ስዕል የሳለው ማን ነው? ቅዱስ ሉቃስ ካላችሁ በትክክል መልሳችኋል። ዋና ዋና የጌታችን በዓላት የሚባሉት በቁጥር ስንት ናቸው? 9 ያላችሁ መልሱን አግኝታችሁታል። እነዚህም ብስራት ወይም ጽንሰት፣ ልደት፣ ጥምቀት፣ ደብረ ታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገትና ጰራቅሊጦስ ናቸው። ለ7 ዓመታት በአንድ እግራቸው ቆመው የጸለዩት አባት ማን ይባላሉ? አባታችን ተክለ ሃይማኖት ወይም አቡነ ተክለ ሃይማኖት ካላችሁ ትክክል ናቸው። የእመቤታችን የቅድስት ድንግል ማርያም እናትና አባቷ ስማቸው ማን ይባላል? በመጽሐፍ ቅዱስ ውስጥ መጨረሻ ላይ የተቀመጠው መጽሐፍ ማን ነው? የዮሐንስ ራእይ ካላችሁ ትክክል ናችሁ። አዕማደ ምስጢራት የምንላቸው ስንት ናቸው? 5። ጌታችን የተሰቀለበት ግማደ መስቀሉ መቼም ኢትዮጵያ ውስጥ እንደሚገኝ ሳታውቁ አትቀሩም። ለመሆኑ የት ይገኛል?
ግሸን ደብረ ከርቤ፣ ደብረ ሊባኖስ ወይስ አክሱም ጽዮን? ግሸን ደብረ ከርቤ ካላችሁ በትክክል መልሳችኋል። ልጆቻችን በዘኪዎስ ጥያቄና መልስ ዝግጅታችን ለዛሬ ያዘጋጀንላችሁ ጥያቄዎች የእስካሁኖቹን ይመስሉ ነበር። ሁልጊዜ ተማሩ፣ ሁልጊዜ ጠይቁ፣ ሁልጊዜ አንብቡ። ያገኛችሁትን ዕውቀት ለሌሎች ለማጋራት አትሰስቱ። በቀጣይ ጊዜ እስክንገናኝ በቸር ቆዩን።